በቃ ምንም ማድረግ አልችልም። እኔ ከአባቴ ጋር ያለኝን ነገር ጨርሼ እስከምመለስ አንቺ እዚህ ቤት መቆየትሽ የማይቀር ነው። እስከዛ ድረስ ሄኖክም ከጽናት ጋር ያለውን ችግር እንደሚፈታ ተስፋ አደርጋለሁ። ማን ነው? ማን ነው? እኔ ነኝ። ምን ሆነሽ ነው የጮሽው? ምንም እዚህ እኮ አይቼ ነው። እሺ ክፈችልኝ። አይ ሻወር ወስጄ ስለነበር ልብሴን እየቀየርኩ ነው። ምግቡን ሳትበይ? አዎ ስጨርስ እበላለሁ። እሺ የምትፈልጊው ነገር ካለ ጥሪ። እሺ ይኸውልሽ ሙሉ፣ አንቺ ደግሞ ችግር እየፈጠርሽ አታስቸግሪኝ። በቃ 3 ቀን ብቻ አስጭኝና እኔ ነገሮችን አስተካክዬ ከዚህ ቤት ሄድልሽ። ሀሴት ከደህና ቤተሰብ ነው የተወለደችው። ቀሽም መልስ ነው የሰጠሽ እንዴ? ጽናት ቆይ አንቺ ነሽ ወይስ ሌላ ሴት ነሽ? ከመቼ ጀምሮ ነው በገንዘብ ማሰብ የጀመርሽው? ለነገሩ ሴትና ድመት አመሏ እየቆየ ነው የሚወጣው ትል ነበር አያቴ። ናኦሚ በቃ አሁን እንደዚህ መሆን ምንም መፍትሄ አይኖረውም። እና የት እንዳለ ማላውቀው አብሮ አደጉ እንደሚሰ እሱ ያሳዝንሽም? ቆይ እንደወጣ ቢቀርስ ነገ አብዱ ባይወስ? ኧረ ናኦሚ በጎውን ተመኝ። ኧረ እንዳንቺ ቤት የሚመጣውን ሴት ሁላ ልጭለት ወይስ ምን ላድርግለት? ናኦሚ በቃ የክሩን ጫፍ ይዘህ ባልገባህ ነገር ውላ አተርትር። ይኸውልሽ ጽናት እስከ ዛሬ ከማውቃቸው ብስልና አስተዋይ ሴቶች መካከል አንዱ አንቺ ነበርሽ። እሺ ዛሬ ግን ጥሬ መሆንሽን አረጋግጫለሁ። ጥሬ እዚህ ስለተናደደ ነው። እሺ እንዳትቀየሚ። ሂጂ ተከታዩ። አንቺ በዚህ ሁኔታ እንዴት ትችሽ ሄዳለሁ? እኔ ሰኒም ጋር ቢሆን ሄዳለሁ። ሂጂ እናረጋጊው። እንደዛ ይሻላል? አዎ ሳይርቅ ሂጂ ተከታዩ። እሺ በቃ ተረጋጊ። እሺ ቻው። አይ ናኦሚ አንተም በእኔ ላይ እምነትህን አጣ አይደል? እናቱ መታመሟን ብትሰማ ኖሮ ከኔ የተሻለ ምንም አታደርግም ነበር። እኛ ቤት እንደዛ ነው ይሻላል። ያው ቤተሰቦቻችን እኮ ሁሉንም ነገር የሚያደርጉት ለኛ ስለሆነ። አዎ ግን እሱን ነገር የምረዳው እኔ ብቻ ነበር። ታናናሽ ሴቶቼ እንደ ጭቆና ነው። ያው አንቺ ክፉንም ደጉንም ስላየሽ ከነሱ በአስተሳሰብ የተሻልሽ ነሽ። ለዛ ነው። ግን ቆይቶ የሚገባሽ እውነት መጥፎ ነው። ልክ ብለሻል። ጊዜ የማይፈታው እንቆቅልሽ የለም። ልክ ብለሻል። በጣም ጥሩ ተናጋሪ ነሽ። ታነቢያለሽ እንዴ? አረ በየትኛው ጊዜ? አነጋገርሽ ግን የሆነ መስመር አለው። እኔንም ያሳደገኝ አባቴ ነው። ለዛ ነው። ምን ሆነሽ ነው እንዴ? ኪራ ይቅርታሽ ነው እንዴ? ተሳስታ ነው ለጀመረች እንዴ? ሌቦች ጽናት ምን ሆነሽ ነው? እኔ እኮ ኪራ መስሎኝ ነው። እሺ አሁን ተረጋጊ። ነይ ወደ ቤት እንሂድ። ኪራ ቤት ማን አለ? ማን? የት ጠፍተህ ነው? አስጨነቀን እኮ። ውስጥ እናወራ